የሃርቫርድ ተማሪዎች የሚያጠኑበትን መንገድ ታውቃላችሁ? አንድ እውነት ስነግራችሁ እነርሱ ከእናንተ የተለዩ ወይም ስማርት ሆነው አይደለም። እነርሱ ግን ከእናንተ የተለየ የሚያውቁት ነገር አለ። እርሱም ዛሬ በዚህ ቪዲዮ በፍጥነት የምነግራችሁ 4 ቀላል የአጠናን መንገዶችን ያውቃሉ። አራተኛው እኔ ራሱ የሚወደውና የምጠቀምበት ነው። ምስጢሩ ብዙ ማጥናት ሳይሆን በጥበብ ማጥናት ነው። ብዙ ታጠናላችሁ ግን አታስታውሱም። ታጠናላችሁ ግን ውጤታችሁ አያድግም። ይህም ማለት የምታጠኑበት መንገድ ውጤታማ አድርጋችሁ። ታዲያ እንዴት ነው የሃርቫርድ ተማሪዎች ከ99% ሰዎች ይልቅ በፍጥነት እውቀትን የሚያከማቹት? አንደኛ አክቲቭ ሪኮል። ይህን ቀላል አድርጌ ላስረዳችሁ። ከንባብ በኋላ መጽሐፋችሁን ዝጉና ያነበባችሁትን ሐሳብ ለማብሰልሰል ሞክሩ። ጭንቅላታችሁን እንዲሰራ ተጫኑት። ኪ ኮንሰፕቱን ደግማችሁ ለማሰላሰል ሞክሩ። ቻፕተሩን ስትጨርሱ 5 ቁልፍ ጥያቄዎችን ጻፉ። እናም መልሶቹን ከትውስታችሁ እያወጣችሁ መልሱ፣ ያለምንም ማስታወሻ ወረቀት። ሁለተኛ ፌማን ቴክኒክ። ይህም እጅግ በጣም ቀላል ነው። ለመማር አንብብ፣ ለማወቅ ጻፍ፣ ለመረዳት አስተምር። ለመማር ማስተማር የግድ ነው። በቀላሉ አንድን ርዕስ ምረጡ፣ እርሱንም በቀላል ቃላት ለማብራራት ሞክሩ። ልክ የ5 ዓመት ልጅን እንደምታስተምሩት አድርጋችሁ። ይህን ስታደርጉ ግልጽ ለማድረግ ሞክሩ። ይህ ነው እንግዲህ። ሶስተኛ 50-10 ሩል። ይህ የ50 በ10 ህግ ቀላልና ውጤታማነትን የሚጨምር ነው። ሰዓት እንዴት እንደሚከፋፈል ግንዛቤ ያላችሁ? ይህም ለ50 ደቂቃ ማጥናት፣ ለ10 ደቂቃ ረፍት ማድረግ ነው። እርሱንም በተደጋጋሚ ያድርጉት። በዚህም ጊዜ ሰዓትን መድቡ። ዲስትራክሽን ወይም ረብሻ አይኖር። የስልካችሁን ዳታ ኮኔክሽን አታብሩ። ከተቻለ ስልካችሁ ኤርፕሌን ሞድ ላይ ይሁን። ይህንም ለ3 ለ4 ጊዜ ከተገበራችሁት ጫፍ ላይ ትወጣላችሁ። ጭንቅላታችሁ በየቀኑ ስል እየሆነ ሲመጣ ታያላችሁ። ሳይንስ እንዳረጋገጠው ይህን ማድረግ የትኩረት አቅማችሁን ከፍ ያደርግላችኋል። አራተኛ ኢንቫይሮንመንት። ይህ በእኔ ምልከታ ጠቃሚና እጅግ በጣም ወሳኝ ነገር ነው። ጭንቅላታችሁ ሁልጊዜ የሚያያዘው ከልማዳችሁ ጋር ነው። ከረብሻ ነጻ የሆኑ ቦታችሁን ፈልጉ። አንድ የማይለዋወጥና የማጥኛ ቦታን ፈልጉ። ልክ ዴስክ ሊሆን ይችላል፣ ላይብረሪ ወይም ባዶ ክፍል ሊሆን ይችላል። ግን ጽዱ፣ ጸጥተኛና ሰላማዊ ይሁን። ይህን ካደረጋችሁ በኋላ ክላሲካሎችን ክፈቱ። ላይብረሪ ከሆናችሁ ግን በኤርፎን ይሁን። ይህንም ክላሲካል ሙዚክ ዩቲዩብ ላይ ወይም ስፖቲፋይ ላይ ፈልጉ። በስተመጨረሻ እነዚህ ቴክኒኮች ለውጥ ሲፈጥሩ ትመለከታላችሁ። ቤተሰቦቻችሁም በእናንተ ይኮሩባችኋል። ይህን ቪዲዮ ከወዳችሁት ላይክ አድርጉ። ከዚህም በልጡ ተጨማሪ ሀሳቦችን ለማግኘት ሰብስክራይብ በማድረግ ቤተሰቡ ይሁኑ። ሀሳብ አስተያየታችሁን ኮመንት ላይ አስፍሩልን። የእናንተም ችግር የሆነው የትኛው እንደሆነ ኮመንት ላይ አስቀምጡልኝ፣ አነበዋለሁ። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ፣ ቸር ቆዩልኝ። ቻው